ሰላም ቤተሰቦቼ እንዴት ናችሁ? እስኪ ዛሬ ደግሞ ፊኛውን እንዲታወስ የሚሰራል አይደለ? እሱን መሀል የራሱ አበባ ያለው እንዲመስል አድርገን እንዴት መስራት እንደምንችል አሳያችኋለሁ። የምንጠቀማቸው ፊኛ ከለሮች ጎልደን፣ ፒንክ እና አረንጓዴ ነው። እናንተ የፈለጋችሁትን መጠቀም ትችላላችሁ። እኔ ግን ይህን ተጠቅሜ እንዴት እንደምሰራ አብራችሁኝ እዩ። እሺ አሁን ሁሉንም ፊኛዎች ነፍተን ጨርሰናል። ቀጥሎ አንድ ላይ ማድረግ ነው። እኔ ለመረጥኩት ከለር ያሰብኩት መጀመሪያ ፒንኮቹን አንድ ላይ ያደርጋቸዋለሁ። ከዛ በኋላ ጎልደኖቹን አንድ ላይ ያደርጋቸዋለሁ። ከዛ ደግሞ ጎልደኑ ከአረንጓዴው ጋር አንድ ላይ ያደርገዋለሁ ማለት ነው። ስለዚህ እንደዚህ ያደርጉን ሁሉንም አንድ ላይ ያደርጋቸዋለሁ። እሺ አሁን ሁሉንም አንድ ላይ አድርጌ ስለጨረስኩኝ በሪባን አስረዋለሁ ማለት ነው። እዛ መጀመሪያ ባረገው ፒንክ ከለር ነው መጀመሪያ ማስረው ማለት ነው። ከዛ ከፒንኩ ቀጥሎ ጎልደን ነው የማደርገው። ከዛ ከጎልደኑ ቀጥሎ ጎልደን በአረንጓዴ ጎልደን በአረንጓዴውን አደርግበታለሁ። ከዛ ቀጥዬ ደግሞ ጎልደን አደርግበታለሁ። ከዛ ቀጥዬ ደግሞ ፒንክ ነው የማደርግበት። ስለዚህ እንደዚህ እያደረጋችሁ የአሁኑ ፕሮሰስ መደጋገም ነው ማለት ነው። አሁን እንደዚህ ሁሉንም አስረን ጨርሰናል። ሞሪ አበባውን እንትን ብታዩ ከተተቀየ በኋላ ነው በደንብ እናስረውና እዚህ ግድግዳው ላይ አድርጌ ደግሞ ላሳያችሁ። ያው አሁን እንደዚህ ነው የሚሆነው፣ ግን ራሱን ችሎ የሚቆምልን ከዚህ በፊት አሳየኋችሁ። ግድግዳ ላይ እናጣብቀዋለን። ከታች ደግሞ ፊኛ ውሃ ወልተን እንመጣለን። ፊኛ እናደርግበታለን። ከዛ ይይዛል ማለት ነው። ፊኛዎችን ውሃ ሞልቼ መጥቻለሁ። ስለናውን ፊኛ ዛሰል ዛሰል ማስቀር
እንግዲህ የምታዩትን መስሏል። እንደዚህ እዚህ ጋር አንድ አበባ አለች፣ እዚህ ጋር አንድ አበባ፣ እዚህ ጋር አንድ አበባ። ሞር ደግሞ እናንተ ከለሩን ብትቀይሩት ይሄኛው ደመቅ ያለ ከለር ቢሆን በደንብ ጎልቶ ይታይላችኋል። እኔ ከለር ስለሌለኝ ነው፣ እናንተ የፈለጋችሁት መጠቀም ትችላላችሁ። ይህንን ምሳሌ ከዚህ በኋላ እንግዲህ ልደት ማክበር ብቻ ነው የቀረው ማለት ነው። ስለዛ የዲኮር ስልጠና መውሰድ የምትፈልጉ ካላችሁ ደውሉልኝ። እንደተለመደው ሙሉ የዲኮር ስልጠና ራሳችሁ መታችሁ በእጃችሁ እየሰራችሁ የምትማሩት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። የሚፈልግ ሰው ሊኖር ስለሚችል ሼር አድርጉላቸው። ሀሳብ አስተያየታችሁ አይለይ። አመሰግናለሁ። ባይ